ዛሬ ደግሞ ልዩ እና ክሬሚ የሆነ መኮሮኒ ወይ ደግሞ ፓስታ እንሰራለን ማለት ነው። ሰላም ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ ይሄንን የመሰለ መኮሮኒ ያው በዚህ ሀገር ደግሞ ዱባይ ይሄንን ፓስታ ነው የሚሉትና አብረን እንሰራለን። ተከታተሉኝ። እንደምታዩት መጀመሪያ ላይ ግብአቶችን አዘጋጅቻለሁ። የምጠቀምባቸውን ግብአቶች ማለት ነው። ሽንኩርት አዘጋጅቻለሁ፣ ብሮኮሊ፣ ዘይቱን አስዋት፣ ቶማቶ ሳልሳ፣ ኩኪንግ ክሬም፣ ነጭ ሽንኩርትና ዝንጅብል እንዲሁም ናና እና ቅመሞች ደግሞ ማጂ፣ ፓፕሪካ፣ ሰቨን ስፒስ እና ፍልፍል አስዋት ነው ማለት ነው የተጠቀምኩት እና ጨው። ከዛ በመቀጠል ደግሞ እንትን ተጠቅም ያለው ጅብን ሞዘሬላ ማለት ነው እና ይሄንን መኮሮኒ የተጠቀምኩት ማለት ነው ውዶቼ። ወደ አሰራሩ እንሂድ፣ ተከታተሉኝ፣ አብራችን ቆዩ፣ አብረን እንሰራለን። እና እዚህ ጋር ዘይቴን አርግ ያለው ማለት ነው። ዘይቱን የተጠቀምኩት ከዛ ሽንኩርቴን ላው ላይ ፈሰስ አድርግና ሽንኩርታችንን ጥብስ እናደርጋለን ማለት ነው። እንደተለመደው ጎልደን ከለር እስኪሆንልን ድረስ ሽንኩርታችንን እንጠብሳለን። ምክንያቱም ከለሩ ጎልደን ሲሆን የሆነ የሚያምር ከለር ሲኖረው በደንብ ጥብስ ሲል ጣዕሙ አሪፍ ነው የሚሆነውና በዛ መልኩ ሽንኩርታችንን ጠብስ እናደርገዋለን ውዶቼ። እንደምታዩት ይሄንን መስሎልኛል፣ ከለሩ ያምራል። ነጭ ሽንኩርትና ዝንጅብል አድርጌበታለሁ ማለት ነው። ነጭ ሽንኩርትና ዝንጅብሉም የሽንኩርቱ ጣዕም የነጭ ሽንኩርቱ ጣዕም እስኪወጣ ድረስ አብሬ አሸታ አደርጋለሁ። እዚህ ጋር ደግሞ ቶማቶ ሳልሳ ያው ቀድሜ ያዘጋጀሁት ማለት ነው፣ እሱን አደረኩበት። እሱንም ደግሞ በደንብ እሽታ አደርገዋለሁ ማለት ነው በእሳት። ምክንያቱም የቶማቶ ሳልሳ ደግሞ የሆነ ሽታው በደንብ ጥብስ ካላለ ደስ አይልም እና እሱንም በደንብ ጥብስ አደርገዋለሁ። ለቻናሌ አዲስ ከሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ ወዶቼ። እና ቅመሜንም ጨምሬያለሁ። እናንተ ደግሞ የፈለጋችሁትን ቅመም ማድረግ ትችላላችሁ። እኔ ለእራት ስለሆነ የሰራሁት ብዙ ጊዜ እራትኛ ቤት ብዙ ቅመም አይጠቀሙም፣ ቀለል ያለ ነገር ነው የሚፈልጉት እና በቃ ማጂና ፍልፍል አስዋት በቂ ነው። ያው ማጂ ሁሉም ውስጥ የማይቀር ነው፣ ፍልፍል አስዋትም ቁንዶ በርበሬ ሁሉም ውስጥ የማይቀር ነው እና ቀለል ያሉ ቅመሞችን የተጠቀምኩት። ከዛ እዚህ ጋር ደግሞ ዘይቱን አስዋት አርጌበታለሁ ማለት ነው እና ጣዕሙንም አሪፍ ነው የሚያደርገው፣ ከለሩንም ያሳምረዋል ማለት ነው። እና ወዶቼ እዚህ ጋር ብሮኮሊ ጨምሬበታለሁ። ብሮኮሊንም አብሬ አሸት አደርገዋለሁ። እዚህ ጋር ናና ነው ያደረኩት፣ የደረቀ ናና ማለት ነው ቅጠሉ። እሱን ተጠቅሜያለሁ። እኔ ብዙ ጊዜ ናና እጠቀማለሁ መሰራቸው ምግቦች ላይ ማለት ነው፣ እወዳለሁ። እዚህ ጋር ደግሞ ውሃ የመኮሮኒውን ውሃ ነው ያደረኩት፣ አልደፋሁትም። ምናልባት ከወፈረብኝ በኋላ ላይ ማደርጋለሁ ብዬ ማለት ነው። አሁንም ቁሌቱ ላይ እሱን ነው ጥብ ያደረኩበት፣ ያው እንትን ስለሚሆን ወፈር ያለ የምግብ ውሃ ስለሆነ ባንደፋው ጥሩ ነው የምንጠቀምበት ከሆነ። ከዛ በመቀጠል ኩኪንግ ክሬም ጨመርኩኝ። ከዛ ኩኪንግ ክሬሜንም አዋህድ አረገውና ትንሽ እከድነዋለሁ ማለት ነው፣ በደንብ እንዲዋሃድ ተክተክ እንዲል። ከድነው ስንከፍተው ይሄንን ይመስላል።
እዚህ ጋር እንደዚህ ስታዩት የሆነ እንትን ነጣ ያለው ይመስላል፣ ግን በደንብ ትክትክ ብሎ መኮሮኒ ምናምን ሲገባ ከለሩም ያምር ነው የሚሆነው። እኔም መጀመሪያ ላይ ወይ በርበሬ ያሳነስኩበት ወይ ደግሞ ሳልሳውን ያሳነስኩበት ብዬ ነበረ፣ ግን መጨረሻ ላይ ሪዛልቱ ያማረ ነበር እና መኮሮኒን ጨመርኩበት። መኮሮኒን አዋህደዋለሁ። ቀላል ነው፣ ፈጣን ነው። ለእራትም ለቁርስም ለምሳም ለማንኛውም ሰዓት ሰርተን መመገብ እንችላለን። ብዙ ፕሮሰስ አይፈልግም። ያው መኮሮኒያችንን ጣድ አድርገን ስልሱን መሰራራት ነው ማለት ነው እና ይሄንን ይመስላል። ልስልስ ያለ ነው፣ ክሬሚ ነው። በቃ ዝም ብሎ የሚገባ አይነት ምግብ ነው። ዝም ብሎ በቃ አምጡ 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 የሚል አይነት አለ አይደል? እዚህ ጋር የጨመርኩት ውዶቼ ጅብን ሞዘሬላ ነው። ግን እንትን ውጪ ከፍሪጅ አውጥቼ ትንሽ ስለቆየ እንትን አለብኝ፣ ተያያዘብኝ ማለት እንደዛ ፍርፍር ብሎ ንስንስ እንደሚለው አይደለም የሆነው እና እሱን ያው በማማሲያ ምን አባቱ ምስና በማማሲያ አላቀቀው የለ እንዴ ብዬ ክትት አደረኩት። እንደምታዩት ያው ለቋል። እሳት ውስጥ ሲገባ ወዶ ነው የሚለቀው። ከሱ ጋር ምን አታገለኝ ብዬ እንደዛው ጭምር አደረኩበት። ለመጨረሻ ላይ ጅብን ሞዘሬላችንን እናረጋለን። እና ወዶቼ በመጨረሻም እንግዲህ መኮሮኒያችን ያው በዚህ ሀገር ፓስታ ነው፣ ይሄንን መስሏል። በጣም ክሬሚ ነው፣ በጣም ጣፋጭ ነው። እውነት ሁላችሁ ሞክሩት። ያው በየቤታችን የተለያየ አሰራር ስላለን የኛም ቤት አሰራር አካፍያችኋለሁ። ከተመቻችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። መልካም ጊዜ ሁሉ ተመኘውላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ቻው፣ ደህና ቆዩልኝ።